በብልሃትና በፍቅር በክብር ግን አብርሃም እንደማትመልሹ በጣም እርግጠኛ ነኝ። ሽማግሌ ቀርቦልሽ ነበር። ሰማሽኝ አይደለ? አትሰሚም? ጆሮሽ አይሰማ? ይቅርታ መርጬ መስማት እችላለሁ ከፈለኩ። ኖ ጆሮሽ የማይሰማ ከሆነ ታከሚው በመጀመሪያ ደረጃ እሺ። እንደዛ ነው የሚሆነው። ሲቀጥል ደግሞ ማለት ነው እዚህ ቤት በመጣ ቁጥር ሁሌ እንደሰጋሽ ነው እየተንገበገብሽ የምትኖሪ ከሆነ አሁንም ሁሌም በስጋት ነው። ክፋትሽ እኮ ነው የሚያሰጋኝ። ክፋትሽን አወቅሽው አይደል? አይደለም የሆነ ሰው ሴጣን ጋር ያንገበግባል አይደለም። ሁሌ እኔ እናንተ እንለያያለን፣ ወደ ድሮ ትመለሳለህ። ሁሌ እኮ እንዳለቃቀስሽ ነው አይደል እንዴ? እሺ እሱ ይሁን፣ እሺ እሱ ይሁን፣ እያለቃቀሰች ይሁን ምንም ይሁን ማልቀስ በእኔ አልተጀመረም። ይኸውልሽ በራስሽ ስለማትተማመኝ ነው። እኔ ሩት አንድ ነገር ልንገርሽ፣ ደግሜ አንድ ነገር ልንገርሽ። አንቺ በራስሽ ስለማትተማመኝ ነው። አላመመውም እኮ እያልሽ ያለ የነበርሽ ልጅ ነሽ እኮ። አላመመውም አፈለግሽው ነገር። ስለዚህ አሁን ይቅርታ፣ አሁን አንቺ የምታደርጊው ነገር የምሰማበት ጊዜ የለኝም። መስማት አይደለም በለው ሁለት ሴቶች በአንድ ወንድ ሲባሉ አይታችሁ ታውቃላችሁ በምድር ላይ። በነገራችን ላይ እኔ ሩታንም አልጠላም ሄርሜላንም አልጥልም። እኔ ጋር ገብታችሁ የምትሳደቡ እህቶች ብትሳደቡ ባትሳደቡ አይለጥፍብኝም ግንባሬ ላይ ኦኬ። የፈለኩትን ማድነቅ፣ የፈለኩትን መጣል፣ የፈለኩትን ከፍ ማድረግ እችላለሁ። ካልተመቻችሁ ቪዲዮ ካልተመቻችሁ ስክሮን አድርጋችሁ ማለፍ ትችላላችሁ። እኔ እዩልኝ ብዬ በግድ አላስገደድኳችሁም። አንድ እህት ምን አይነት የዘቀጥሽ ነሽ፣ ምን አይነት ዝሞተኛ ነሽ አለችኝ። አይተሽኛል ስሰጥ፣ አይተሽኛል ስዘሙት። አንቺ ራስሽን ዝሞተኛ ሲጀመር ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ ይሄ ቤትን ማለፍ አይቻልም። ከዘረኝነት፣ ከሃይማኖት፣ ከስድብ፣ ከሰው ክፋት፣ ከሰው መቀኝነት አላህ ይጠብቃችሁ። ሄርሜላ ትክክል ናት። ይሄ ሁሉ ጸብ አስፈላጊ አልነበረም። ለልብስ ከመጣሽ ልብስ ስጭኝ ወይም ደግሞ ገፍተሽ መውሰድ ትችይ ነበረ። ገብቶሻል። ነገር ግን ሩታ ቤቷ ነው፣ እንደፈለገች ማን ማስገባት ማን ማስወጣት ትችላለች። ነገር ግን በትህትና ነበረ መጠየቅ የነበረብሽ እና ደግሞ ሁለታችሁም አልቅሳቸዋል ሲጀመር ማለት ነው። በስጋት ሩታ አንቺ ጋር የሚሆንበት ምክንያት መጀመሪያ አብርሃም ደህና ነው፣ ምንም ነገር የሆነው ነገር የለም፣ ጤነኛ ነው፣ በንጹህ አይምሮ ነው እኔ የመረጠኝ ብለሽ ተናግረሽ ነበረ። ነገር ግን ስህተተኛ ነሽ። ምክንያቱም መጀመሪያ አብርሃም ትክክለኛ አይደለም፣ ጤነኛ አይደለም። ጤነኛ ቢሆን በንጹህ አይምሮ ሩታ አልፈልግሽም፣ ከህይወቴ ውጪልኝ፣ ከሄርሜላ ጋር መኖር የምፈልገው ብሎሽ ደጋግሞሽ ነግሮሽ ነበረ። ያ ነገር ደግሞ አንቺና ኤፍሬም ምን እንዳደረጋችሁ ፈጣሪ ወቀው። ወደ አንቺ ለምን እንደተመለሰ በምን ምክንያት ጤናው እንደዚህ እንደሆነ ለምን እንደፈዘዘ እናንተ ታውቃላችሁ። ገብቷችሁ አይደለ? ስለዛ ሄርሜላ ላይ ምንም አይነት ጥፋት አላየሁባትም እኔ ማለት ነው። ማንንም መጣል፣ ማንንም መዘቀጥ፣ ማንንም መሳደብ አልፈልግም። እሱ እንደ ራሳችሁ አማራጭ ነው የምትይዙት። ከፈለጋችሁ ተሳደቡ፣ ከፈለጋችሁ የፈለጋችሁት ነገር አድርጉ። እኔ ግን የፈለግኩት ሰው ማድነቅ፣ የፈለግኩት ሰው መውደድ እችላለሁ አይደለ? ሰው ነኝ። ኦኬ። ስለዛ እናንተ አሁን ትናንትና በለቀቁት ቪዲዮ ላይ ወላሂ የሆነች ልጅ ትሽ አንቺ ዝቅጥ ነው የዘቅጥ ነው ያለችኝ። ሰውን መሳደብ እኮ አያስፈልግም። እኔ ሩታ ባደረቅ ሄርሜላ ባደረቅ እኔ ችግር የለብኝም በበኩሌ። ግን ሀቅ በሆነው መንገድ ሀቅን ተከትላችሁ ያለውን ነገር ተረታችሁ በስተመጀመሪያ ስለኖራችሁ ሩታ የምታደርገው ነገር ሄርሜላ የምታደርገው ነገር በተከታተሉ የዛኔ ማን ሀቅ እንዳለው ማን ሀቅ እንደሌለው ታውቁ ነበረ ማለት ነው። ስለዛ እኔ ብቻ ሩታን ስላላደነቅኩኝ ሩታን ስላልደገፍኩኝ መታችሁ እኔ ቤት አፋችሁ ትካፈታላችሁ። እኔ እኮ አሁንም ሩታ አልጠላትም፣ እንደውም እወዳታለሁ፣ እንደውም ከእናንተ አስበልጬ። ምክንያቱም ኸይር ስለምመኝናት። ነገ አብርሃም እውነት ጤነኛ ከሆነ እውነት ጤነኛ ሆኖ ምንም አይነት አስገድዶት ካልፈጠረበት እና ደግሞ በልቡ በንጹህ ልቡ ከመረጣት ሩታ ጤነኛም ሆነ አይምሮም ተነካ ሩታ ነው የሚለው። ገብቷችኋል? ትክክለኛ ከሆነ አብርሃም። ነገር ግን አብርሃም ተሽሎት ሙሉ ለሙሉ አፍያው ሲመለስለት ጤናው ሲመለስለት ወደማ እንደሚመለስ እናንተ ልቦናችሁ ያውቃል። ስለዛ አሁንም ሩታ ነገም ዛሬም ልትጎዳ ነው የምትፈልጉት።
ምክንያቱም ዛሬ ቢመለስለት አብርሃም ጥሏት እንደሚሄድ እርግጠኛ ነኝ። ለምን በትክክለኛ አይምሮ አይደለም የመረጣት። ስለዛ ሰውን ክፋትን፣ ሸረኝነትን፣ ምቀኝነትን ወደ ሸረኝነትን ከምታዞሩ ይልቅ እንዳውም መክራችሁ ተይቅርብሽ ትሏት ነበረ። ነገር ግን እናንተ ይሄ አላደረጋችሁ። ሩታ እንድትጎዳ ሩታ እንድታዘን ነው የምትፈልጉት። ምክንያቱም አብርሃም ትክክለኛ ከሆነ እውነት ከመረጣት ኸይር የልጁ እናት ናት። ኦኬ የልጁ እናት ደጋግሞ የሚጋቡ አይመለከተኝም። እኔ ማንም አልጥልም፣ ማንም አላነሳም። ነገር ግን የፈለግኩትን ማድነቅ እችላለሁ። እዚህ ጋር አሚሮ ጎበዝ ሀቂቃ ነው የምልህ። ምክንያቱም የጓደኝነትና ሀቅ እየተወጣህ ነው። እንደ አቤል አይደለህም። አቤል አብርሃም ያደረገው ነገር ነው እያደረገ ያለው ሲጀምር በአሁኑ ሰዓት ማለት ነው። ጀግና ነህ፣ እውነት ይገባሃል፣ ምንም አይነት ነገር ይገባሃል። ነገር ግን አንዳንድ ሴቶች፣ አንዳንድ ወንድሞች ግን ምቀኝነቱ፣ ሸረኝነታችሁ እኔን ዝቅ ለማድረግ የፈለጋችሁት ነገር ማድረግ ትችላላችሁ። እኔ ከሀቅ ጎን ነው እንጂ ከሀሰት ጎን አልቆምም እንደናንተ። ምክንያቱም ሩታ ልትጎዳ ስለማልፈልግ ሩታ ልትጎዳ አልፈልግም። ለምን ነገ እቺ ልጅ እውነት አብርሃም ጥሏት ስትሄድ እሷ ናት የምታለቅሰው። አብርሃም ትክክለኛ ሆኖ ከመረጣት ኦልሬዲ ችግር የለውም፣ ይመርጣት፣ ደግሞ ደጋግሞ ይመርጣት ትክክለኛ ከሆነ አብርሃም። ነገር ግን በትክክለኛ አይምሮ ካልመረጣት እቺ ልጅ ነገ ጥሏት እንደማይሄድ ዋስትና አላችሁ የላችሁም? እያንዳንዳችሁ አብሽሪ፣ ጠንክሪ፣ እንደዚህ ነው፣ ጎበዝ ነሽ፣ ትችያለሽ፣ እንደውም ማንበርከክ ያለብሽ አንቺ ነሽ። እውነት ኸይር የተመያለች ሁለት አትመስሉም እንዴ? ኸይር የሰውነት ኸይር ነገር ነው እንጂ መጥፎ ነገር አትመኙ። እውነት ለትንሽ ጊዜ፣ ለትንሽ ሳምንታት፣ ለትንሽ ወራታት ከሩታ ጋር ሊሆን ይችላል። ነገር ግን ዘላለም አይሆንም። ምክንያቱም ጤነኛ ሆኖ አብርሃም ማን እንደሚመጥ እኛ እናውቃለን ማለት ነው። ስለዛ አሁን እዚህ ጋር ልብሱ ነው የፈለገችው። ልብሱ ፈልጋ ነበረች ልጅ በትክክል በአይምሮ በተሳስበ አይምሮ በሰጣት ይሄ ሁሉ ብጥብጥ፣ ይሄ ሁሉ ትንንቅ አይመጣም ነበረ ማለት ነው። ስለዛ የሰው ክፋት፣ የሰው ሸረኝነት፣ የሰው ምቀኝነት፣ የሰው ክፋት ምን ያደርግላችኋል? አረ በፈጣሪ ስም በጣም ነው የምትገርሙት። በጣም ይቅርታ፣ እኔ በጣም ነው የተናደድኩት። በራሴ ላይ ስሜታዊ ነው የሆንኩት። እኔ ግን በምንም አይመለከተኝም። ነገር ግን ማን ትክክለኛ እንደሆነ ማን ሀቅ እንዳለው ማንኛችሁም ልቦናችሁም ያውቀዋል። ስለዛ እኔ ችግር የለብኝም። ማንም ልደግፍ ማን ለጥላ ስለኔ አይመለከታችሁም። ኦኬ ቪዲዮ ካልተመቻችሁ ወይም ንግግሬ ካልተመቻችሁ ስክሮን አድርጋችሁ ማለፍ ትችላላችሁ። ለምን የሰው ክፋትና የሰው ሸረኝነት፣ የሰው መውደቅ፣ የሰው ዝቅተኝነት የምትመኙት እናንተ ናችሁ። እኔ ዘህራ አይደለሁም። ኦኬ ስለዛ ማን መጣል እንዳለብኝ ማን ማንሳት እንዳለብኝ እኔ ስለማቅ ኦኬ ስለኔው አይመለከታችሁም፣ ስለራሳችሁ እና እውነት ለሩታ ኸይር የምትመኙላት ከሆነ ኸይሩን ነገር ምከሯት። እውነቴ ነው የምላችሁ። ምክንያቱም ነገ ስትከፋ፣ ነገ ስታለቅስ የምታለቅሱት የምትከፉት እናንተ ናችሁ። ሄርሜላ ስትስቅ የሄርሜላ አድናቂዎች ሲስቁ ምን ሲሉ ነው የምታዩ? ስለዛ ኸይሩን ነገር ተመኙላት ለሩታ። በጣም ይቀራትና ልጄ ነው የመጣሁት። ወዶች ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም እንዳትሄዱ እሺ።